ሰላም ጤና ይስጥልን የኦሮሚያ ሚዲያ ኔትወርክ አድማጮችና ተመልካቾቻችን ዕለታዊ ዜና ይዘን ቀርበናል። ከዜናው ጋር ራሄል ግርማ ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ወደ አሜሪካ እንደሚያቀኑ ታወቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከነገ ጀምሮ እስከ ሐምሌ 24 2010 በአሜሪካ ቆይታ ያደርጋሉ። የጠቅላይ ሚኒስትሩ ጉዞ የመንግስት ለመንግስት ግንኙነትን መሰረት ያደረገ እንዳልሆነም ተገልጿል። የጉብኝቱ ዓላማ በአሜሪካና አካባቢው የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንን ማወያየት መሆኑን የኢፌዴሪ የውጭ ጉዳይ ሚኒስቴር ማስታወቁ ይታወሳል። ዘገባው የሪፖርተራችን መለሰ ድሪብሳ ነው። የኦሮሚያ አትሌቶች ማህበር ከሶማሌ ክልል ተፈናቅለው ለገጣፎ ለገዳዲ ለሰፈሩ የኦሮሞ ተወላጆች 277 ኩንታል የምግብ ዱቄት አበረከተ። የተፈናቀሉ ወገኖች መልሰው እንዲቋቋሙ ድጋፉ እንደሚቀጥል አትሌት ደራርቱ ቱሩ ተናግራለች። መለሰ ድሪብሳ ተጨማሪ መረጃ አለው። የኦሮሚያ አትሌቶች ማህበር ከሶማሌ ክልል የተፈናቀሉትን የኦሮሞ ተወላጆችን ለመርዳት ግማሽ ሚሊዮን ብር መሰብሰቡን አስታውቋል። ማህበሩ 277 ኩንታል ዱቄት ለገጣፎ ለገዳዲ ለሰፈሩ የኦሮሞ ተወላጆች አበርክተዋል። ማህበሩን ወክለው ድጋፉን የሰጡት አትሌት ደራርቱ ቱሉና አትሌት ስለሺ ስህን ናቸው። ተፈናቅለው እዚያ የሰፈሩ የኦሮሞ ተወላጆች ራሳቸውን እስከሚችሉ ድረስ ማህበሩ ድጋፉን አጠናክሮ እንደሚቀጥል አትሌት ደራርቱ ቱሉ አስታውቃለች። እና ጀባዳስ እንጀቹን በርባዳ ኡመን ብራሞ ማን ኦሮሚያስ ማን ኢትዮጵያስ በሚገጥማችሁ ችግር ተስፋ መቁረጥ የለባችሁም። እናንተ እስክትቋቋሙ ድረስ ህዝባችን ባለው ሁሉ ከጎናችሁ ነው። እኛም ከጎናችሁ አንለይም። በለገጣፎ ለገዳዲ የሰፈሩ እነዚህ ወገኖች በበኩላቸው አሁንም ያሉበት ሁኔታ በተለይ ከቤቶቹ ጥራት አንጻር ከባድ መሆኑን ተናግረዋል። የለገጣፎ ለገዳዲ ከተማ ከንቲባ ወይዘሮ ሀቢባ ስራጅ በበኩላቸው ቅሬታው ተገቢ እንደሆነ ገልጸው ችግሩ የተፈጠረው ከቤቶቹ ግንባታ ጋር በተያያዘ ነው ብሏል። ለዚህም በየጊዜው በቤቶቹ ላይ እድሳት ለማድረግ ጥረት እየተደረገ ነው ብሏል ወይዘሮ ሀቢባ ስራጅ። የኦሮሚያ ሚዲያ ኔትወርክ በሀገሪቱ ለታየው ለውጥ የማይተካ ሚና መጫወቱን ጦማሪያን ተናገሩ። ኦኤምን በቀጣይ ተጠናክሮ መስራት አለበትም ብለዋል። ለዚህ ዜና ዝርዝር መለሰ ድሪብሳ። የኦሮሚያ ሚዲያ ኔትወርክን ህዝቡ ጠብቆና ተንከባክቦ ይበልጥ ማጠናከር እንዳለበት ጦማሪያን ተናገሩ። የአምቦ ዩኒቨርሲቲ መምህር የሆኑና በሶሻል ሚዲያ ላይ በስፋት በመሳተፍ የሚታወቁት አቶ ስዩም ተሾመ እንዳሉት የኦሮሚያ ሚዲያ ኔትወርክ ባለፉት ዓመታት የህዝብ ድምጽ ሆኖ ሲያገለግል ቆይቷል። አሁንም እያገለገለ ይገኛል። በመጣ ለውጥ ውስጥም ከፍተኛ ሚና ተጫውቷል ብለዋል። እንግዲህ ኦኤምኤን ያደረገው ነገር ምንድነው ብለህ ስትል የነበረው ሚና ምንድነው ስትል ዜጎች ሐሳብና መልእክታቸውን በነፃነት እንዲገልጹ መግለጽ ብቻ ሳይሆን ችግሮቻቸውን በአስተዳደራዊ ስርዓቱ የሚደርስባቸውን በደል በዜጎች ላይ የሚደርሰው የሚፈጸመውን ግፍ በማጋለጥ በስርዓቱ ሲፈጸም የነበረውን ጭቆና በማጋለጥ የጨቋኞችን ማንነት በማሳወቅ የጋራ ግንዛቤ በመፍጠር ረገድ የማይተካ ሚና ተጫውቷል። ለዛ በጣም ሊደነቅ ሊበረታታ ይገባል። እንደ አንድ ሚዲያ ተቋም የሚጠበቅበት ሚና ተወጥቷል። የኢንተርኔት አምደኛ አቶ ታሪኩ ለማ በበኩላቸው የኦሮሚያ ሚዲያ ኔትወርክ ሚና የማይተካ ነው ብለዋል። ኢንፎርሜሽን በጣም ወሳኝ ምን ያህል
ለህብረተሰብ እድገት ለውጥ ምን ያህል ወሳኝ መሆኑን ያሳየ ሚዲያ ነው። መንግስትን ራሱ ፍራስትሬት እንዲያደርግ ፕላስ ደግሞ ያለውን ነገር በጣም እንዲጠነቀቅ በዛ ቡድን ውስጥ የነበሩ ሰዎች መፈራራት ውስጥ እንዲገቡ በማድረግ መልኩ ትልቅ ሚና ተጫውተዋል። ሁለተኛ ነገር ደግሞ ወጣቱ እንዴት መታገል እንዳለበት በምን መልኩ ክፉ ነገር እንደታወጀበት ቀድሞ ትንተና በመስጠት ከፍተኛ ፖለቲካዊ ትግልን በማድረግ በእውነት ላመሰግነው እፈልጋለሁ። የኦሮሚያ ሚዲያ ኔትወርክ ይበልጥ መጠናከር አለበት ያሉት አቶ ክንፈ ሚካኤል በበኩላቸው ሚዲያ ተቋሙ አድማሱን ይበልጥ ማስፋት አለበት ብለዋል። ሁሉም ኢትዮጵያዊ በእኩልነት አይቶ በሁሉም ኢትዮጵያ አካባቢዎች የሚደርሱትን በደሎችና ግፎች በማጋለጥ መስራት አለበት። አገር አቀፍ የሆነ እንቅስቃሴ ማካሄድ አለበት የሚል ሀሳብ አለኝ። የኦሮሚያ ሚዲያ ኔትወርክ ወደ ሀገር ቤት መምጣት ስራውን ይበልጥ ለመስራት ይረዳዋል ያሉት እነዚህ ጦማሪያን ህዝቡ የሚዲያ ተቋሙን መጠበቅ መንከባከብና ማገዝ እንዳለበትም አስገንዝበዋል። በኢትዮጵያ ሶማሌ ክልል እየተካሄደ ያለው የተቃውሞ ሰልፍ በትላንትናው ዕለትም ቀጥሎበታል። የክልሉ ነዋሪዎች በአብዲ ኤሌ የሚመራውን መስተዳደር በመቃወም ድምጻቸውን ማሰማት ከጀመሩ መቆየታቸው ይታወቃል። በትላንትናው ዕለት ከፍተኛ የሆነ የተቃውሞ ሰልፍ በጅግጅጋ ከተማ መካሄዱን ምንጮቻችን ከአካባቢው መረጃ አድርሰውናል። በዕለቱ በሺዎች የሚቆጠሩ የጅግጅጋ ወጣቶች ወደ ጎዳናዎች በመውጣት የክልሉ ፕሬዝዳንት አብዲ ኤሌ ስልጣን እንዲለቅ መጠየቃቸው ተሰምቷል። ዕለታዊ ዜናችን በዚህ ተጠናቀቀ። ሰላም።